የበላይነትን ለማስከበር ወደ ሰላም ለመመለስ ከጠላት ጋር ከጽንፈኛ ቡድን ጋር በገጠሙት ግብ ራሳቸውን መስዋዕትነት አድርገው አጥንታቸውን ከስክሰው ደማቸውን አፍስሰው ሕይወታቸውን መስዋዕትነት ከፍለው ይችን ሀገር ያስረከቡን አባሎቻችን አሉ። ቅድም እንደተባለው እነሱን መቼም አንረሳም። ስለዚህ ለእነሱ ሽልማት ይኖረናል። ይህንን ሽልማት የሚሰጡልን የወረዳችን ዋና አስተዳዳሪ አቶ አለሙ ውበት ይሆናሉ። ወደ መድረክ ሸኙልን። እንግዲህ ይችን ሀገር ከገባችበት ችግር ለማውጣት ሌት ተቀን ደከመኝ ሰለቸኝ ሳይሉ በመውጣት በመውረድ በክብር በጀግንነት በጽንፈኛው ቡድን ጋር ሲዋጉ ራሳቸውን መስዋዕትነት ያደረጉ አባላችን ናቸው። በቅርብ ነው እንግዲህ ያጣናቸው ዛሬ ዓመት ከምናምን ምክትል ሳጅን ሀብቴ ባይለየ ለቤተሰቦቻቸው ነው የምንሰጠው። ሽልማቱን የምናበረክተው ለቤተሰቦቻቸው ነው። የ6,000 ብር ሽልማት ተሸላሚ ናቸው። በተመሳሳይ የውጭ ሀገር ከጥቃት ለመከላከል ከወራሪ ለመከላከል እንግዲህ ጽንፈኛው እንደምንረዳው ወራሪ ቡድን ነው። ይችን ሀገር አፍራሽ ነው። እኛ የምንኖርለት ዓላማ ብሔራዊ ጥቅም ብሔራዊ ዓላማ አለን ብለናል። ይችን ሀገር ብሔራዊ ጥቅም ለማስከበር ሲሉ ራሳቸውን መስዋዕትነት ያደረጉ ምክትል ሳጅን አስማማው አያሌው ናቸው። ተወካይ ላኩና ተቀበሉ። ይችን ሀገር ከችግሯ ለማውጣት ቀን ከሌት ደከመኝ ሰለቸኝ ሳይሉ ሲወጡ ሲወርዱ የነበሩ የሕግ የበላይነትን ለማስከበር ሲለፉ ሲታገሉ በጽንፈኛው ቡድን ራሳቸውን መስዋዕትነት ያደረጉ ኮንስታብል ክብረቱ ጓዱ በተወካያቸው አማካኝነት ሽልማታቸውን የሚወስዱልን ችን የሚሆኑት ወረዳችን ከገባበት ችግር እና አረንቋ ለማውጣት ሌት ተቀን ደከመኝ ሰለቸኝ ሳይሉ በጀግንነት ራሳቸውን በማጀገን ሌሎችንም በማጀገን ወጥተው ሲሰሩ የነበሩ አባላችን የመከላከያ ሰራዊት ደብረ ኤልያስን በተቆጣጠረበት ሰዓት ላይ አብረው ገብተው ብዙ መስዋዕትነት የከፈሉ ብዙ ጠላት የደመሰሱ ብዙ ጠላትን ያልበደበሩና የጠላትን ኃይል የበተኑ አባላችን በመጨረሻ በጽንፈኛው ቡድን ተመተው ራሳቸውን የሰው አባላችን ኮንስታብል አረጋው አሉ ናቸው። ወደ መድረክ ተወካያቸው ላከብልና አጠቃላይ በክብር ለተሰዉ አባላት የ6,000 ብር ሽልማት የተሸለሙ መሆኑን ታውቁት ለተወስዱ። እሺ